ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። አርቲስቷ በምስራቅ አርሲ ስለተገደሉ ንጹሃን መሪር ሀዘኗን ገለጸች። ኪዱዬ የኔ ጌታ የኔ ወንድም ኢትዮጵያውያን ጥንዶች በአርሰናል የዋንጫ ሴሌብሬሽን ሰዓት ያደረጉት ነገር አሁን ላይ በርካቶችን እያነጋገረ ይገኛል። እጅግ በጣም ያሳዝናል። በምስራቅ አርሲ ጸለታ ቅዱስ ገብርኤል ቤተክርስቲያን በእሳት ሙሉ በሙሉ ሲወድም በርካታ ዜጎች መገደላቸው ተሰማ። ይህንን መረጃ ሁላችሁም ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጉት። በአሰኮ ወረዳ ጸለታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገድለዋል ሲል ማህበረ ቅዱሳን ብሮድካስት ሰርቪስ ዘግቧል። በዚህ ጥቃት በአካባቢው 101 ዓመታት ያስቆጠረው የጸለታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ መውደሙ ተገልጿል። በተመሳሳይ ጥቃት በካራ ኮፍቴና መድኃኔዓለም ቤተክርስቲያን ላይ ጥቃት የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ ቤቶች በመቃጠላቸው ምዕመናን የመድኃኔዓለምን ቅዱስ ጽላት ይዘው በእግራቸው ወደ ሌላ አካባቢ መሸሻቸው ታውቋል። በተመሳሳይ ዜና በዚሁ በምስራቅ አርሲ በሽርካ ወረዳ 2 ንጹሃን ኦርቶዶክሳውያን መገደላቸውም ተዘግቧል። በዚህ ሰዓት ከአርሲ እጅግ አሳዛኝ የተባለ ዜና ተሰምቷል። በምስራቅ አርሲ ሀገረ ስብከት በኦርቶዶክሳውያን ላይ በተፈጸመ አሰቃቂ ጥቃት ከ10 በላይ ኦርቶዶክሳውያን ሕይወት ማለፉና ታሪካዊ የተባሉ አብያተ ክርስቲያናት በእሳት መውደማቸውን ማህበረ ቅዱሳን ቲቪ አስታውቋል። በምስራቅ አርሲ ሀገረ ስብከት በአሰኮና በሽርካ ወረዳዎች በንጹሃን ኦርቶዶክሳውያን ላይ ያነጣጠረ እጅግ አሳዛኝና አረመናዊ የሆነ ጥቃት መፈጸሙን የተነገረው ለሞቱት ወገኖቻችን ነፍስ ይማር፣ ለቤተሰቦቻቸው ለተሰደዱና ለተቸገሩ ምዕመናን ደግሞ መጽናናትን እንመኛለን። ክርስቶስ አለልሽ እምባሽን አባሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ 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 ስለ እምነቴ ብለው ሞቱ ልጆችሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ካንቺ ጋር አለና ክርስቶስ ልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ በነይ ድረሽልን ድንግል ከልጅሽ ድንግል ማርያም በምልጃሽ ጽዮን ማርያም በምልጃሽ ኪድዬ ፍቅሬ ልግለጽልህ። በጣም ወድሃለሁ፣ በጣም ወድሃለሁ። ኪዱን ረጅም ዓመት በፍቅረኝነት ያሳለፉ በኋላም የትዳር አጋሩ የሆነችው በህመሙ ጊዜ ከጎኑ ያልተነጠለችው አቃፊው፣ ደጋፊው፣ ብዙ ችግሮችን አብራው ያሳለፈች ወይዘሮ አይናለም ተፈራን የስንብት መልእክቷን እንድታስተላልፍ ወደዚህ ጋብዛለሁ። ወይዘሮ አይናለምን ወደዚህ ጋብዛለሁ። መጀመሪያ ኪድዬ ፍቅሬ ልግለጽልህ። በጣም ወድሃለሁ፣ በጣም ወድሃለሁ። ሌላው እንደ አርት ባለሙያ ደግሞ ስራህን ሳደንቅ የኖርኩ መሆኔን ልገልጽ እወዳለሁ። ሌላው በህመሙ ጊዜ ከጎናችን ላልተለያችሁ ቤተሰቦቹ፣ ጓደኞቹ ከውጪ እስከዚህ እስከ ኢትዮጵያ ድረስ በጣም በጣም አመሰግናለሁ። እውነት
ክብር ይኸው እሰጣለሁ። እግዚአብሔር ያክብርለት። ኪዱ የኔ ብቻ አይደለም የሁላችንም ነው፣ የሁላችሁም ነው። በጣም አመሰግናለሁ። እግዚአብሔር ያክብርለት። እግዚአብሔር ብርታትና ጽናቱን ይስጥሽ። አስከሬኑ እንዲወጣ እናደርጋለን። ለዚህ የተዘጋጁ ሰዎች አሉ። ከዚያ በኋላ እየተከተልን እንወጣለን። ስራዎችን ለምናባችን ስለን ኪዱ ስለተለየህን በንባ ስለ ሙያህ ክብር በጭብጨባ ስለ ሙያህ ክብር በጭብጨባ እንሸኛለን። ኪዱ እግዚአብሔር ነፍስህን በገነት ያኑርልን። እግዚአብሔር ነፍስህን በገነት ያኑርልን። ኪዱ እንወድሃለን፣ እናከብርሃለን። ኪዱዬ የኔ ጌታ፣ የኔ ወንድም፣ የኔ ሁሉ ነገር፣ የኔ ጌታ በጣም ወዳለሁ። እግዚአብሔር በሰላም ከደጋጎች ጎን ያስቀምጥ የምለው ቃል የለኝም። ቀኑ ከባድ ነው፣ በጣም ከባድ ቀን። እኔ ኪዱን ማቀው በማዲዬ ሰርግ ላይ እኔና ኪዱ እንዲሁም እዚህ ውስጥ አዱኛለ ሚዜ ሆነን ነው። ለእኔም ለሁላችንም ለጓደኞቻችን ከባድ ነው። ከዚህ በፊት ማዲን አጣን፣ አሁን ደግሞ ኪዱዬን አጣን። ኪዱ ማለት ድግስ ነው። ኪዱ ማለት ፈገግታ ነው፣ ተጫዋች ነው። እኛ ጓደኞች ተሰባስበን የፍቅር ማህበር አለን። በዛ ማህበር ውስጥ ሁል ጊዜ እንገናኛለን። ኪዱዬ የኔ ጌታ፣ የኔ ወንድም፣ የኔ ሁሉ ነገር፣ የኔ ጌታ በጣም ወዳለሁ። እግዚአብሔር በሰላም ከደጋጎች ጎን ያስቀምጥ የምለው ቃል የለኝም። ነፍስ ይማር ወንድሜ፣ ወንድሜ፣ ወንድሜ። ኢትዮጵያውያን ጥንዶች በአርሰናል የዋንጫ ሴሌብሬሽን ሰዓት ያደረጉት ነገር አሁን ላይ በርካቶችን እያነጋገረ ይገኛል። ዓለም አቀፍ ሚዲያዎችን በሰፊው እየዘገቡት ይገኛሉ። አርሰናል ከ22 ዓመት በኋላ ዋንጫውን በልቶ ሴሌብሬት እያደረገ ባለበት ሳሌ ይሄ ኢትዮጵያዊ እዚህ ጋር የምትመለከቱት ዘኪ የሚባል ግለሰብ ማለት ነው ፍቅረኛውን ፕሮፖዝ አድርጓታል። በዚህ ወቅትም ታዲያ ብዙዎች እቺ ታጋሽ ሚስት ነች፣ 22 ዓመት ታግሳ አሁን ላይ ዋንጫዋንም ባሏንም የግሏ አድርጋለች ሲሉ ሀሳብ እየሰጡ ይገኛሉ።